የኔ ቆንጆ ይሄ እድሜሽ ሁሉንም ነገር ብዙ ሰው ያጠፋ ይገድል ያለው አስተሳሰብ ማድረግ ወደኋላ አትበይ። በኋላ ደግሞ ሴት እንደ አዲስ ከምፈነዳ ካሁኑ ሁሉንም ማየት አለብኝ የሚባል ነገር የለም። እንደዚህ ተዘጋጅሽ ቶሎ እንውጣ። ትንሿ ኬክ ይዘሽ ትመስጫለሽ እንዴ? ቶሎ በልተሽ አትነሽም? ወንድሜ አሁን እኮ ጊዜው ተቀይሯል። እንደናንተ ጊዜ ዋጨሳ አይደለም። ምን ማለት ነው? ተዋት፣ እድሜዋ ነው። በኋላ ውጪ ተደብቃ ከምታደርገው ሁሉንም ትየው። ምንድነው ያልገባኝ ነገር አለ ወይስ ማላውቀው ነገር እየተደረገ ነው? አትናገሪም እንዴ? ወንድሜ በእናንተ ጊዜ ያጨሳችሁ ነበር የምትሞክሩት፣ እኛ ደግሞ እየጣፈጠን ነው የምንሞክረው። ምን እስከዛ ድረስ ጊዜ ነው እንደዚህ የተዳረሰው? እንዴ ምን ሆነ ነው? አንተ በጊዜ ሁሉንም አይታ ነው እዚህ ደረስከው። እሷን በጊዜዋ ሁሉንም ትየው። ምን አልሽ አንቺ? አማቺ እኮ ትክክል ናት ወንድሜ። ምንም የሚያስገርም ነገር አለው? ይሄ እኮ የመሞከርበት እድሜ ነው። አዲስ ነገር መሞከር ደግሞ ኖርማል ነው። ኖርማል ነው። አንተ በጊዜ ያሳለፍከው ነገር አሁን ለጊዜው የሚነግረኝ ባጣ ነው ብዙ ነገሮች ገብቼ ወጣሁት። በዛው ልክም ሊው ብሎ አለመውጣት እና ይሄ ኖርማል ነው? እሺ ውስጥ ያለውን የመሞከር ፍላጎት እንዴት ላስቁመው? ቆይ አንድ ጥያቄ ልጠይቅሽ። ሙከራ ማለት ጥፋት መለማመድ ማለት ነው? ስለዚህ ነገ ያማረ ወጣትነት እንዲኖርሽ ከፈለግሽ ዛሬ እናስተካክልሽ። ምንም ነው የማይጠቅመው። አሁን እሷ ሂዳ እንደዚህ ነገር ሞከረች፣ ድራግ ምናምን ወሰደች። ምንድነው ለውጥ? ምንም በቃ ይሄ ኤክስትራ ነገር የለውም። አንድና አንድ በቃ ላይፏን ዳውን ሁሉ ጊዜ በቃ ይሄ እንዴት ነው በቃ አለ አይደል ታጥቡ ጭቃ የሆነ ላይፍ ነው በቃ። ሱስ ማለት ባይዘው ለየው ልሞክረው በዲሚ የሚባል ነገር የለም። እግዚአብሔር የሚባል ነገር ነው የሌለው እንደዚህ ጭራሽ። ሁሉም ሰው የራሱ የሆነ ላይፍ አለው። ሰው ግን እንደዚህ መግማማት ምናምን በሱስ ውስጥ ሶሪ እኔ አልደግፍም።